ጥርስን መቦረሽ። ጠዋት ከእንቅልፋችን እንደተነሳን የመጀመሪያ ስራችን መሆን ያለበት ጥርሳችንን መቦረሽ ነው። ይህም ጠዋት ስንነሳ አፋችን ውስጥ የሚኖረው ባክቴሪያ ተመልሶ ወደ ሆዳችን ውስጥ ሳይገባ ለማስወገድ ይረዳል። እንዲሁም የአፍ ጠረንንም ለማስወገድ ይረዳል። 2 ብርጭቆ ውሃ መጠጣት። ጠዋት ከእንቅልፋችን እንደተነሳን 2 ብርጭቆ ውሃ መጠጣት አለብን። ሌሊት በምንተኛበት ወቅት ምንም ፈሳሽ ስለማንወስድ ሰውነታችን በጣም ዲሃይድሬትድ ይሆናል። ስለዚህ ጠዋት እንደተነሳን ብዙ ውሃ መጠጣት ሰውነታችንን ሃይድሬት ለማድረግ እንዲሁም አላስፈላጊ የሆኑ ነገሮችን ለማስወገድ ይረዳል። ቀዝቃዛ ሻወር መውሰድ። ከማታ ይልቅ ጠዋት ላይ ሻወር መውሰድ የምትወዱ ከሆነ ጠዋት በቀዝቃዛ ውሃ መታጠብ አለባችሁ። ጠዋት ቀዝቃዛ ሻወር መውሰድ በጣም ንቁና ደስተኛ እንድንሆን ያደርገናል። ፊታችንን መታጠብ። ልክ እንደ ሻወር ፊታችንንም በቀዝቃዛ ውሃ መታጠብ አለብን። በዋነኛነት ፊታችንን መታጠብ ያለብን ማታ ሲሆን ጠዋት ላይ ደግሞ መታጠብ ነቃ እንድንልና ሪፍሬሽ እንድናደርግ ይረዳናል። እንዲሁም ሌሊት ላይ ከቆዳችን የሚወጣውን ወዝ ለማስወገድም ይረዳል። ማለስለሻና የፀሐይ መከላከያ መቀባት። ጠዋት ፊታችንን ከታጠብን በኋላ ቆዳችን እንዳይደርቅ ለቆዳችን አይነት የሚሆን ማለስለሻ መቀባት አለብን። ከማለስለሻ ቀጥሎም የምንቀባው የፀሐይ መከላከያ ነው። ቆዳችን ከፀሐይ ጨረር ለመከላከል ከ30 SPF በላይ ያለው ሰንስክሪን መቀባት አለብን። ቀለል ያሉ እንቅስቃሴዎችን ማድረግ። ጠዋት ቀለል ያለ ስፖርት መስራት፣ መወጣጠር እንዲሁም ወክ ማድረግ አይምሮአችን ንቁ እንዲሆን ማተኮር እንድንችልና ደስተኛ እንድንሆን ይረዳናል። ስለዚህ ጠዋት ለተወሰኑ ደቂቃዎች ያክል ስፖርት መስራት ወይም እንቅስቃሴ ማድረግ ይኖርብናል። በንጥረ ነገሮች የበለጸገ ቁርስን መመገብ። ቁርሳችን ቀን የምንውለው ውሎ ላይ ትልቅ አስተዋጽኦ አለው። የማይከብድ ቀለል ያለና በንጥረ ነገሮች የበለጸገ ቁርስ ስንመገብ ሳይርበን ንቁ ሆነን ስራችን ላይ ማተኮር እንችላለን። ፊትን ማሳጅ ማድረግ። ፊታችን በቅባት ማሳጅ ማድረግ የደም ዝውውርን ይጨምራል፣ እንዲሁም የጡንቻ መፍታታትን ስለሚጨምር ጠዋት ስንነሳ ቆዳችን የፈካና ያማረ ይሆናል። ስለዚህ የጠዋት ስኪን ኬር ካደረግን በኋላ ፊታችን ለተወሰነ ደቂቃ ማሳጅ ማድረግ አለብን። ከንፈርን ኤክስፎሊየት ማድረግና ማለስለሻ መቀባት። ሊፕስቲክ ተቀብተን የከንፈራችን የሞተ ቆዳ ሲወጣ በጣም ያስጠላል። ይህንን ለመከላከል ጥርሳችንን ስንቦርሽ ከንፈራችንንም አብረን በስሱ መቦረሽ፣ የስኳር ስክራብ መጠቀም ወይም ደግሞ የሞተ ቆዳው በደንብ እንዲያለሰልሰው በደንብ ቫዝሊን ተቀብቶ ለትንሽ ደቂቃ ማቆየት እንችላለን።